ብዙ ጊዜ እኛ ከምናዘው ከአሊኤክስፕረስ ነውና አንዳንዴ ሞታ ብለን ሌላ ማየት አለብን፣ ሌላ ዌብሳይት፣ ሌላ አፕሊኬሽን። ሶ አሊባባ ብዙም ስለማይነፋ አላመጣውላችሁ። ኢቤ የሚባል ዌብሳይት እና አፕሊኬሽን ያለው አዲስ ፕላትፎርም ነው ያመጣውላችሁ። አዲስ አይደለም ለእናንተ ነው አዲስ። የምታውቁትም ልትኖሩ ትችላላችሁ፣ የማታውቁትም ልትኖሩ ትችላላችሁ። ዛሬ ስለ ኢቤ አካውንት አከፋፈት፣ አድሬስ አሞላል፣ ፔመንት እንዴት እንደምንፈጽም ዛሬ አሳያችኋለሁ። ይህን ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ ተከታተሉ። ቀጥታ ወደ ቪዲዮአችን እንሄዳለን። መጀመሪያ ወደ ምትጠቀሙት ብራውዘር ትገባላችሁ። በስልካችሁ ከሆነ ክሮም ላይም በአፕሊኬሽን ከፈለጋችሁ ደግሞ ፕሌይ ስቶር ላይም ስለምታገኙት እንደፈለጋችሁ መግባት ትችላላችሁ። ኢቤ ስላላችሁ ከዛን አንደኛ የሚመጣልን ይሄ ማለት ነው። ከዛ ወደ ታች ስንወርድ ሌላ ናቸው ዝርዝር ነው የሚያመጣልን እንጂ ኢቤ አንደኛ ያለ ነው። ወይም ebay.com ብላችሁ ልታገኙት ትችላላችሁ። በመቀጠል እዚህ ስር እንደዚህ አይነት ኢንተርፌስ አለው። ስገቡ ሰርች ባር አለው። ያው እዚህ ጋር ኢቤ ላይ ባለው ኤሌክትሮን እዚህ ጋር የተለያዩ ኤሌክትሮን አለው። ስለ መኪና የመኪና እቃዎች እዚህ ጋር ሾፒንግ የሴቶች እቃዎች፣ እዚህ ጋር ለአርት የምትጠቀሙት እቃዎችና የስፖርት እቃዎች እና እዚህ ጋር የተለያዩ እቃዎች አሉ። ወደ ታች እናደርጋለን። እንደ አሊኤክስፕረስ ኮተት የበዛበት አይደለም ይሄ ኢቤ። እዚህ ጋር ኤርፎኖች እንደዚህ ያመጣል። እኛ ዛሬ የምናየው አካውንት መክፈት፣ እቃ ማዘዝ ምናምን ነው። እኛ የምንፈልገው ማውዝ ነው። ማውዝ ብለን ሰርች እናደርጋለን። ማውዝ ብለን ሰርች ስናደርግ እንደዚህ ዝርዝር መረጃዎች ይመጡልናል። እቃዎቹን ይዘረዝርልናል። ያው አንደኛ ላይ እንመለስ ላይ እዚህ ጋር ኦል ሚል አለ። ታያችኋል መቼም ኦል ሚለው እሱ ሁሉንም እቃዎች አንደኛ የሚባሉና ሁለተኛ በቃ ሁሉንም እቃዎች እዚህ ጋር ያመጣልናል። yes እዚህ ጋር አሁን ይሄኛው ማውዝ ዋየርለስ ነው። በኬብል ማግኘት ትችላላችሁ። $40 ይላል። እዚህ ጋር $16 ዋየርለስ ነው። ኦሪጂናል እቃዎች ነው የሚያሳየን እዚህ ጋር። እዚህኛው ላይ ኮል አጠገብ ካደረግነው ደግሞ ዝቅተኛ ዋጋ ያላቸውን ያመጣልናል ማለት ነው። እንደዚህ $1 ምናምን $12 ዝቅተኞች ያመጣልናል ማለት ነው። ዋይስ ነው የሚለው ላይ ካደረግነው ደግሞ እንደዚህም ሁለቱንም ውዶችን ያመጣልናል ማለት ነው። ያመጣጥነዋል ማለት ነው። በመቀጠል ደግሞ እዚህ ጋር ዋየርለስ አለ፣ ዋየርድ አለ፣ ዩኤስቢ አለ፣ ብሉቱዝ አለ፣ ዋየርለስ ኤንድ ዋየር አለ፣ ፒስ2 ምናምን ይላል። ስለነሱ አላውቅም። ዩኤስቢ ሲ ይላል እና እዚህ ጋር የተለያዩ ስሞችን ያመጣላችኋል። እናንተ የምትፈልጉትን ትመርጣላችሁ። እኛ ዝቅተኛ የሆነውን እንምረጥ። ሲኛው ዝቅተኛ ናት $2 ከምናምን በቃ እቃውን እንደዚህ የቀያየራችሁ ማየት ትችላላችሁ። እንደዚህ ስለቃው ዲቴል ማወቅ ትችላላችሁ። $2 ከ99 ነው፣ $3 ማለት ነው። እዚህ ጋር ስሙ አለላችሁ። ለላፕቶፕ ለዲስክቶፕ ይሆናል ነው የሚለን። እዚህ ጋር ተታካውን መግዛት ከፈለጋችሁ ባይ ብላችሁ መግዛት ትችላላችሁ። ከፈለጋችሁ ካርታችሁ ውስጥ ማስቀመጥ ትችላላችሁ። እዚህ ጋር ደግሞ ብዛት መስጠት ትችላላችሁ። አዲስ ነው፣ ኒው ነው። ወደ ታች እንወርዳለን። ሺፒንግ $1 ከ79 ሳንቲም ይፈልጋል። ሌላም ደግሞ $1 ምናምን እናንተ ከፈለጋችሁ ፍሪ ሺፒንጎች አሉ መውሰድ ትችላላችሁ። ይሄ $1 ምናምን ሺፒንግ አለው ይላል። እሺ በመቀጠል ደግሞ ዴሊቨሪ ደግሞ ዛሬ ባዘው ከሜይ 9 እስከ ጁን 6 ይመጣል ይላል እዚህ ጋር። ፔመንት ሜተድ ደግሞ በዚህ ደስ የሚለው
ፔፓል መቀበል ይችላል። ጉግል ፔይ፣ ቪዛ ካርድ፣ ማስተር ካርድ መቀበል ይችላል። እሺ እኛ ባይናት እንበለው ጉግል አካውንት እንክፈትለት ወይም ኮኔክት እናድርገው ከኢሜላችን ጋር። ኢሜሎቻችንን እንደዘረዘረልን አንደኛው ላይ እንመርጠዋለን። ራሱ አለ ሺፒንግ አድሬስ ብሎናል። ኢትዮጵያ ብሏል። እሺ ስታርት እዚህ ጋር አድሬሳችን እኛ የምንኖረው ዱከም ነው። ከምላለን ሁለተኛ ላይ ያለው ኦፕሽናል ነው እንዘባለን። ድጋሚ ደግሞ እዚህ ጋር ዱከም ብለን ሞላለን። ሲቲ በሚለው ቦታ ላይ ኮፒ እናደርገው። እዚህ ጋር ክልላችንን እናስገባለን። እኔ ኦሮሚያ ስለሆንኩ ኦሮሚያ አስገባለሁ። እናንተ ያላችሁበትን ክልል ታስገባላችሁ። ኮዳችን የኛ 11432 ነው። ከፈለጋችሁ 00 መሙላት ትችላላችሁ፣ እንደፈለጋችሁ ነው። ምክንያቱም ሲቲያችሁን ካልተሳሳታችሁ ወደ እናንተ አካውንት ወይም ወደ እናንተ ባላችሁበት አድሬስ ይልክላችኋል እቃውን። እሺ እዚህ ጋር ስልክ ቁጥራችንን ያስገባ። ከዛም ኮንቲኒው እንባለን። እንዲህ ከሞላን በኋላ እቃችንን ስለመረጥን ፔመንት ቦታ ጋር አምጥቶናል። እዚህ ጋር ፔመንት ስንት ይላል? ለአይተሙ $2 ከ99 ሳንቲም ወይም $3 እንበለው። ለሺፒንግ ደግሞ $1 ከ80 እንበለው። እሺ አጠቃላይ ቶታሉ $4 ከ78 ሳንቲም አመጥቶታል። እዚህ ጋር ምን ይላል? ባይ ፔፓል ከፍሉ ሲምፕል ነው ቀለል ይላል። እሺ እዚህ ጋር ስሜን አመጥቶልኛል። ዘይባዩ ያ ስሜን አመጥቶበታል። አድሬሴን እና ስልክ ቁጥሬን አመጥቷል። እዚህ ጋር ቼንጅ ማድረግ ትችላላችሁ አድሬሳችሁን። አይተሙ ይሄን ይመስላል። ከፈለጋችሁ ደግሞ ወደታችሁ ወርዳችሁ ዴሊቨሪ ጊዜያችሁ ቶሎ እንዲመጣላችሁ ማድረግ ትችላላችሁ። እዚህ ጋር ከሜይ 2 እስከ ሜይ 23 እንዲመጣል ከፈለክ $3 ክፈል ያለኝ ነው። እዚህ ጋር ደግሞ $4 ክፈል ያለኝ ነው። ከአፕሪል 29 እስከ ሜይ 15 እናንተ መፈዱት ላይ ትመርጡትና የሚያዋጣችሁ ማምጣት ትችላላችሁ። እዚህ ጋር እኛ ባይቢት ማስተር ካርድን ስለምንጠቀም ፔፓልን አንቆም፣ ጉግል ፔን የምንጠቀመው። እዚህ ጋር ምን እናደርጋለን? አርቱ ኒው ካርድ የሚለው እነኳለን። አንደኛ ላይ ካርድ ነምበራችንን የባይቢታችንን መጠቀም እንችላለን፣ እሱን እናስገባለን። በመቀጠል ደግሞ ኤክስፓየርድ የሚያደርግበት ዴይ ባይቢት ማስተር ካርዳችን ላይ አለ፣ እሱን እናስገባለን። በመቀጠል ደግሞ ሲቪቪ ኮድ 3 ኮድ አለ፣ እሱን እናስገባለን። በመቀጠልም የባይቢት ስማችንን እናስገባለታለን። ካርዳን ስንለው ባይቢት ማስተር ካርዳችንን አድ ያደርገዋል። ከዛ ወዲህ ፔይ ማለት ነው፣ ክፍያውን መፈጸም ነው። ክፍያውን ስትፈጽሙ እዚህ ጋር እንደምታዩት ኮምፕሊት ፔመንት ትብሉታላችሁ። ብር ይቆርጣል። ከሁለት ቀን በኋላ ወይም ከአንድ ቀን በኋላ ትራኪንግ ነምበር እንደ አሊኤክስፕረስ ይልክላችኋል። የዛሬ ቪዲዮአችን ይሄን ይመስላል። ልክ እንዳያችሁት ቀላልና ፈጣን ነበረ። እና ለጓደኞቻችሁ ሼር አድርጉ። እንቀየርላለሁ። ዲኖቲቭ ነው፣ ሰብስክራይብ አድርጉ። ቴሌግራም ቻናላችን እዚህ ጋር ለላችሁ ተቀላቀሉ። የዛሬ ቪዲዮአችን ይሄን ይመስላል። ወዳችኋለሁ። ባይ